ሰላም ጤና ይስጥልን የተወደዳችሁ የቤተ ቃና ቲዩብ ቤተሰቦች ሁላችሁም በያላችሁበት ሰላም ክርስቶስ ይብዛላችሁ። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ቤተ ቃና ቲዩብ ላይ ነው ያላችሁት። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ዛሬ ወደ ናዝሬት እንሄዳለን። ከ300 በላይ ሀገራት የተሳተፉበት ቤተ መቅደስ እናያለን። የማርያም መንገድንም አሳያችኋለሁ። እመቤታችን ቅድስት ድንግል ማርያም ለመጀመሪያ ጊዜ የተበሰረችበት በመልአኩ በቅዱስ ገብርኤል ያበሰረበት ቦታ ላይ እንገባለን። የማርያም ምንጭ ሜሪ ስፕሪንግ እሱንም እናያለን። ጸበሉንም እንቀዳለን። ምናለፋችሁ ብዙ ታሪካዊ ነገሮችን እናያለን። እንዲሁም ኢትዮጵያ ሀገራችን በዚህ በናዝሬት ላይ ምን አይነት ሱታፊ ያላት የእያንዳንዱ የዓለም ሀገራትም እያንዳንዱ መገለጫዎች አሏቸው። ከ300 በላይ ሀገራት የተሳተፉበት ቤተ መቅደስ ስለሆነ ማለት ነው። ይህ የምናያቸው ብዙ ታሪካዊ ነገሮችን ቅዱሳን ቦታዎች ስለሆኑ በሚኖሩን ጥቂት ደቂቃዎች ብቻ ታሪካዊ ነገሮችን አብረን እናያለን። እመቤታችን ቅድስት ድንግል ማርያም ልጇን ይዛ ከስደት እንደተመለሰች ለመጀመሪያ ያረፈችበት ቦታ የት ነው? ናዝሬት ነው። ይሄ ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደው በቤተልሔም ቢሆንም ከስደት መልስ የት ነው ያደገው? ናዝሬት ነው። ስለዚህ ናዝሬት በማደጉም ደግሞ ናዝራዊ የናዝሬቱ ኢየሱስ እየተባለ ይጠራል ማለት ነው። አባ ሐረገወይን ብርሌ ዘኢየሩሳሌም ጥልቅ የሆነውን እያንዳንዱ ነገር በደንብ ያስጎበኙናል። ከአፍሪካውያን ሀገራት ብቸኛዋ ኢትዮጵያ የራሷን መገለጫ ይዛ ወጥታለች ማለት ነው። ቤተ ቃና ቲዩብን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ይህንን ቪዲዮ የምትከታተሉ ላይክ በማድረግ ጀምሩ። ለመጀመሪያ ጊዜ አዳዲሶች ወደዚህ ቻናል የመጣችሁ ካላችሁ ደግሞ ይህንን ቻናል ሰብስክራይብ የሚለውን ተጫኑ፣ የደወል ምልክቷን ተጫኑ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? አሜን። እግዚአብሔር አምላካችን ለዚህ ዕለት ለዚህ ቅዱስ ቦታ ጠብቆ በቸርነቱ ስላደረሰን ይክበር ይመስገን። እሺ እንግዲህ ናዝሬት የስሟ ትርጓሜ ነጽሩት ይላል። ነጽሩት ማለት ደግሞ ኑጽሪ እና ናዝሬት ነጽሩት ኑጽሪም የክርስቲያኖች ከተማ ማለት ነው። ስሙ ይሄንን የሚያመለክተው እሺ በዕብራይስጥ ሲሆን ነው። በመጽሐፍ ቅዱስ ሲሆን ደግሞ ናዝራዊ ኢየሱስ ናዝራዊ ንጉሥ አይሁድ እምግብፅ ጸዋይኩ ወለወልድየ ከመ ናዝራዊ ይሰመይ ወልድየ ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስን እግዚአብሔር አብ ከግብፅ ወደ ናዝሬት ጠራሁት፣ ናዝራዊ ተብሎ ይሰየም ዘንድ ናዝራዊ ተብሎ ይጠራ ዘንድ በናዝሬት አደገ ይላል። ያደገባት ስለሆነች ናዝሬት ኢየሱስ ናዝራዊ ንጉሥ አይሁድ እየተባለ ይጠራል ማለት ነው። ናዝሬት እንግዲህ በዘመነ በብሉይ ኪዳን ከዚህ ግባ የሚባል ታሪክ አልነበራትም፣ መንፈሳዊ ታሪክ። እንዲያውም ይላል የወንበዴዎች ከተማ ነበረች ይላል። በሌላ መልኩ ናዝሬት ማለት አበባ ማለት ነው ይላል። ጌጣጌጥ አበባ የበዛባት የአበባ እምቡጥ ማለት ነው ይላል። አንድም ናዝሬት ማለት ቦሃ ድንጋይ ነጭ ድንጋይ ማለት ነው እያለ ይተነትነዋል። እና አካባቢው በብሉይ ኪዳን በእውነት ከናዝሬት ደግ ሰው ይወጣ ዘንድ ይቻላልን ብሎ ጌታ የተናገረውን አስታውሱ። በመጽሐፍ ቅዱስ በውኑ ይትካህለኑ ይጻ ሄር እምናዝሬት ከናዝሬት ደግ ሰው ይወጣ ዘንድ ይቻላልን ብሎ ጌታ ሲያስተምር ነበረ ይላል። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ አካባቢ እየተዘዋወረ ሲያስተምር ናትናኤል የተባለ ሰው በዚህ በናዝሬት ዙሪያ ክፋርካና ነው ያለው። ናዝሬትና ክፋርካና ኩታ ገጠም ናቸው፣ የተለያዩ አይደሉም። እና ይሄ ደግ ሰው ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ናትናኤልን ሲጠራው የእግዚአብሔር ስጦታ ማለት ነው ስሙ ራሱ። እና ከሐዋርያት ጋር ሲጨምረው ናትናኤልን ሐዋርያት ምንድን ነበር ያሉት? ናዝሬት የክፉዎች የወንበዴዎች ከተማ ነው የምትባለው፣ የነፍሰ ገዳዮች ከተማ ነው የምትባለው፣ የዘማውያን ከተማ ነው የምትባለው። በውኑ ከናዝሬት ደግ ሰው ይወጣል ወይ ናትናኤልን የጠራው ሲሉ ናትናኤልን ሲጠራው አይተው ከሐዋርያት ጋር ሲጨምረው አይተው
የእግዚአብሔር ስጦታ ማለት ስሙን ትርጓሜውን አይተው ከናዝሬት ደግ ሰው ይወጣል ወይ ተብሎ ሲነገር ናዝሬት በዘመኑ ክፋት የሞላባት ክፉ ሰዎች ይኖሩባት የነበረች ከተማ መሆኗን ያጠይቃል። በሐዲስ ኪዳን ግን ወበሳድስ ወር ተፈነወ ገብርኤል መልአክ እምኀበ እግዚአብሔር ሀበ አሐቲ ሀገር ዘገሊላ ይላል። እንተ ስማ ናዝሬት ይልና በስድስተኛው ወር ገብርኤል መልአክ ናዝሬት ወደምትባል ከተማ ተላከ ይላል። ወደዛች የተላከው ስሟ ድንግል ማርያም ወደምትባል ወደ እሷ ገብቶ እመቤታችን ያበስራት ዘንድ ነው ይላል። ስለሄደም በናዝሬት ስለተገኘም ወደዚህ መጥቶ በኢየሩሳሌም በሰሎሞን ቤተ መቅደስ ካህኑ ዘካርያስን በቤተ መቅደሱ መሰዊያ በስተቀኝ በኩል ቁሞ ዘካርያስን ዮሐንስን እንደሚወልድ ሲያበስረው እንዴት ይሆናል? እኔም አርጅቻለሁ፣ ሚስቴም አርጅታለች ብሎ ኤልሳቤጥም አርጅታለች ብሎ ካህኑ ዘካርያስ መልአኩ ቅዱስ ገብርኤልን ተጠራጥሮት ተከራክሮት ነበረ። በዚህ እመቤታችንን ግን ወደ እሷ ስትሄድ አለው ጌታ እንደ ዘካርያስ ተቆጥተህ እናቴን እንዳታስደነግጣት፣ ወደ እርሷ ስትሄድ እየሰገድህ በትህትና ደስ ይበልሽ እያልህ ነው መግባት መንገር ያለብህ አለው ይላል። ይሄ ቅድም ነግሬያቸዋለሁ። ምናልባት የኔ አውቶቡስ ውስጥ ያልነበራችሁ በኋላ ነግራቸዋለሁ። ከዚህ ከተራራው ጫፍ ላይ በቀኝና በግራ የሰየፈ በጣም እንትናቸው ይሄ ዶማቸው ወይም የጉልላታቸው በጣም የወጣ ረጃጅም የሆነ ሁለት ቤተ መቅደሶች አሉ። አንደኛው በእመቤታችን ስም ነው፣ አንደኛው በቅዱስ ገብርኤል ስም ነው። ልክ ገብርኤል ከሰማይ እመቤታችንን ለማብሰር ሲመጣ በታምረ ማርያም ክንፉ አድባረ ሊባኖስ የሚባለው አገር ድረስ ያማታ ክንፉን እያማታ ሲወርድ ተሰምቶ ነበር ይላል። እዚህ ናዝሬቶቹ ደግሞ ክንፉ ሲማታ አይደለም የሰሙት፣ በአካል አይተውታል። እና ልክ ከሰማይ ሲወርድ ክንፉን አሰይፎ ስለወረደ እዚህ ተራራው ላይ አይተውታል የአካባቢ ሰዎች። በዚህ ምክንያት በስሙ ትልቅ ቤተ መቅደስ ሰርተውለታል። እዛ ጋር ብቅ ስንል በኋላ አሳያችኋለሁ። እና ወደዚህ ከመጣ በኋላ እመቤታችንን ሂዶ ተፈስሒ ደስ ይበልሽ አላት። የመጀመሪያው ብስራት እዚህ የምንጩ ውሃ ላይ ነው። ትጸንስ ወትወልድ የወልደ ትጸንሻለሽ አላት ይላል። ውሃው ላይ ምንጯ ላይ አንድ ስዕል አሳያቸዋለሁ። እመቤታችን አሳይቻቸዋለሁ አይደለ? የተወሰናችሁት ስዕሉን የገዛችሁ አሳያቸው ላላዩት። ልክ ጽንሱ በማህፀኗ ተስሎ ይታያል፣ ከእመቤታችን ማህፀን ላይ ማለት ነው። ትጸንሲ ሲል ጌታ ተጸንሷል ማለት ነው። የመጀመሪያውን ብስራት እዚህ ቤተ መቅደስ ውስጥ የምንጩ ውሃ ዳር ሰምታለች። ሁለተኛውን ብስራት ደግሞ ውሃ ቀድታ ይዛ ሄዳ ከቤተ ዮሴፍ ስትገባ ሰምታለች። እሱንም አሳያቸዋለሁ ስንሄድ። ሶስተኛውን ደግሞ በቤተ መቅደስ ከደናግለ እስራኤል የተካፈለችውን ሐርና ወርቅ እያስማማች ስትፈትል ወንዘ ትፈትል ወርቅ ወሚራት አስተላያ ገብርኤል ግብተ ይላል። ድንገት በአምሳለ ሰያብ አረጋዊ ሽማግሌ ሳይሆን ወጣትም ሳይሆን ሽበት የፈነጠቀበት መካከለኛ ሰው ሆኖ ተገለጸላት ይላል መልአኩ ቅዱስ ገብርኤል። በጣም ወጣት እንዳይሆን የልጅ ነገር ብላ ነገሩን ከመቀበል ወደኋላ እንዳትል፣ በጣም ሽማግሌ ቢሆን ደግሞ ስቷል እኮ ይሄ እኮ ጃጅቷል ብላ ነገሩን ከመቀበል ወደኋላ እንዳትል፣ ምንድን ነው የሚባለው? መካከለኛ ሰው የሆነ እንደሆነ አንደበቱ ክት ነገር አያሳስት ይባላል። አንደበቱ የተከናወነ ነው። ወደኋላም በሳል ሆኖ በብዙ ነገሮች ተፈትኖ የመጣ ነው። የማስተዋል ዘመኑ ላይ ነው ያለው ማለት ነው። ወደ ኋላም ሲሄድ ደግሞ ብዙ ነገር አይቶ የሚያልፍ ነው። ስለዚህ በአምሳለ ሰያብ አረጋዊ ማለት መካከለኛ ሰው ሆኖ፣ መካከለኛ ሰው የምትሉት እናንተ እስከ 40 ዓመት ያለውን ነው አይደለም? ከ30 እስከ 40 ዓመት ያሉ ሰዎች መካከለኛ እድሜ ላይ ነው ያሉት ማለት ነው። መካከለኛ ሰዎች ናቸው ማለት ነው። እና ሽበትም መፈንጠቅ ይጀምራል ነው ጥጥ መምሰል። አሁን የአሁን ልጆች ገና በ20 ዓመት በምናምን ሽበት እየመሰሉ ናቸው። እሱም የተለያየ ቅባት ስለምትቀቡ ያ እንትኑ ነው እንደዚህ የሚያሸብታቸው። አንደኛው እሱ ነው። ሁለተኛው ደግሞ ይሄ ምግቡ እንደ ድሮ ሰዎች አይደለም፣ ኦርጋኒክ አይደለም። በኬሚካል የሚዘራ የሚያድግ ያለ እድሜው የሚደርስ የሳምንት ዶሮ ምናምን እየበላችሁ ነው ያለ እድሜያችሁ የምትሸብቱ። አሁን ሁላችሁም ለአንድ ወር ይሄ እንትን መቀባት ምንድን ነው ጥቁር ቀለም መቀባት ተው ብትባሉ ሴቶቹም ወንዶቹም ትጠፋፋላችሁ። ይሄ ማን ነው የምትባባሉት አይደል? እንደዛ አይሆንም። አሁን አንደባበቅ እንደባበቃለን እንዴ? አንደባበቅም። ትቀባላችሁ። አትቀቡት። እሱ የበለጠ እንትን ይላችኋል። እንደው ቻሉት። ሽበት እኮ ጸጋ ነው አይደለ? አይ መጀመሪያ ሳንጀምረው በነገሩ እንዳትሉኝ ብቻ። ለማንኛውም ሽበት የፈነጠቀበት ሰው ሆኖ መልአኩ ቅዱስ ገብርኤል ለእመቤታችን ተገለጸላት።
በዚህ ጊዜ ነገሩን ይጀምራል። ደስ ይበልሽ ደስታ የተመላሽ ሆይ ከሴቶች ሁሉ ተለይተሽ አንቺ ቡርክት ነሽ፣ መርገመ ሥጋ መርገመ ነፍስ የሌለብሽ፣ በረከተ ሥጋ በረከተ ነፍስን እያማለልሽ የምታሰጪ አንቺ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ። አይታችኋል? ከሴቶች ሁሉ ሲል ከሁሉም ሴቶች ማለት እኮ ነው። ሴት ሆነው ከተፈጠሩ በዓለም ላይ ካሉ ሴቶች ሁሉ እመቤታችን ምንድናት? የተለየች ናት። ከነሱ ሁሉ የተባረከች ናት። ሰማይና ምድርን ለፈጠረ ዓለምን ለፈጠረ እናቱ ማደሪያ ሆና ተገኝታለችና ይላል። እንግዲህ ወበሳድስ ወር ተፈነወ ብሎ ሲመልስ በስድስተኛው ወር ነው የሚለው አይደለ? ምን በሆነ በስድስተኛው ወር ቅዱስ ገብርኤል ቅድስት ኤልሳቤጥን ትጸንሻለሽ ብሎ አብስሯት ዘካርያስን ሚስትህ ኤልሳቤጥ ትጸንሳለች ትወልዳለች ብሎ ነግሮት ዮሐንስ ተጸንሶ 6 ወር ሆኖታል። ልክ ዮሐንስ በተጸነሰ በስድስተኛው ወር ጌታችን መድኃኒታችን ኢየሱስ ክርስቶስ በናዝሬት በብስራተ መልአክ በቅዱስ ገብርኤል ብስራት ተጸነሰ ማለት ነው። ስድስተኛው ወር ምን እንደሆነ ገብቷችኋል? ወበሳድስ ወር አንድም ይልና በስድስተኛው ሺህ ዘመን 5500 ዘመን ሲፈጸም ከደቂቃው ደቂቃ ከሰከንዱ ሰከንድ ሳያጓድል ከጊዜው ጊዜ ከወሩ ወር ሳያጓድል መጋቢት 29 ቀን ዓለም የተፈጠረበት ዕለት ነው። ሰማይና ምድር የተፈጠሩበት ዕለት ነው። መጋቢት 29 ቀን ሰማይና ምድር በተፈጠሩበት ዕለት፣ ዓለም በተፈጠረበት ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ በናዝሬት እንደገና የጠፋውን ዓለም ያድን ዘንድ የወደቀውን ዓለም ያነሳ ዘንድ አዳምና ልጆቹን ከሲኦል ወደ ገነት ከገነት ወደ መንግሥተ ሰማያት ይመልስ ዘንድ በሐሙስ ዕለት ወመንፈቃ ለዕለት በ5 ቀን ተኩል ይላል። መንፈቅ ማለት ግማሽ ቀን ነው። 5 ቀን ማለት 5 ቀን ነው። በሐሙስ ዕለት ወመንፈቃ ለዕለት ማለት 5ቱን ቀን እንደ 5000 ዓመት ግማሹን ቀን ደግሞ እንደ 500 ዓመት አድርጎ በ5500 ዘመን መጋቢት 29 ቀን ቅዱስ ገብርኤል በስድስተኛው ሺህ 5000 አልፎ ስድስተኛው ሺህ ሲጀመር ይላል። 500 ዓመት ነው አይደለም? ስለዚህ 5000ን አልፈን 5500 ስድስተኛው ሺህ በስድስተኛው ሺህ ዘመን ዓመት ቅዱስ ገብርኤል ወደ ናዝሬት ተላከ ይላል። ዛሬ በኢትዮጵያ ዘመን አቆጣጠር ስንት ነው? 2018 5500 ሲደመር 2018 ስንት ይሆናል? 7518 ዓመት። ስምንተኛው ሺህ መቼ ነው የሚጀምረው? 7000 ዓመት አልፎ አንድ ብሎ ሲጀመር ስምንተኛው ሺህ ጀመረ ማለት ነው። ስምንተኛው ሺህ ማለት ደግሞ ዓለም የሚያልፍበት ሲጀመር ሊሆን ይችላል፣ መሀል ላይ ሊሆን ይችላል፣ መጨረሻ ላይ ሊሆን ይችላል። ስምንተኛው ሺህ ላይ ነው ያለነው ማለት ነው። ስምንተኛው ሺህ ከገባሁን ለኛ ስንት ሆኖናል? 518 ዓመት ሆኖናል ማለት ነው። የሌሎቹ አቆጣጠር እነሱ ናቸው የሚያውቁት፣ ግን የተሳሳተ ምቡልባሊም ናቸው እነሱ። የተሳሳተ የተዘበራረቀ ነው። ምክንያቱም ሲፈልጉ 30 ቀን ይላሉ፣ ሲፈልጉ 31 ይላሉ፣ ሲፈልጉ 29፣ ሲፈልጉ 28 እንደዚህ እያሉ ነው አይደል የሚሄዱት። ለማጣጣት ነው። የኛ እንደዛ አይደለም። ትክክለኛው የዘመን አቆጣጠር ዓለም ከተፈጠረ ዘመን ከተቆጠረ ዛሬ በኢትዮጵያ መጽሐፍ ቅዱስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኢትዮጵያ ዘመን አቆጣጠር 7518 ዓመት ሆነ ማለት ነው። ጠቅላላው ማለት ነው። ያ 5500 ዓመተ ፍዳ ዓመተ ኩነኔ ይባል ነበር። የሰው ልጅ ሁሉ በመከራ በግዞት ይኖርበት የነበረ ዘመን ስለሆነ ከዛ ወዲህ ያለው ደግሞ 2518ቱ ምንድነው ማለት ነው? 2018ቱ ምንድነው ማለት ነው? ዓመተ ምህረት ዓመተ ስጋዌ ይባላል። የምህረት ዓመት የስጋዌ ዓመት እየተባለ ይጠራል። ይህ የስጋዌ ዘመን ስድስተኛው ሺህ ዘመን ሲደርስ ወበሳድስ ወር ተፈነወ ገብርኤል መልአክ ተልኮ ወደ ናዝሬት መጣ። በናዝሬት ተገኘ። ስሟ ማርያም የምትባል ድንግል ማርያምን ገብቶም ተፈስህ እያለ እየሰገደ እየወደቀ እየተነሳ አበሰራት። ትጸንሲ ተወልዲ ወተወልድ የወልድ ወትሰምይ ወስሞ ኢየሱስ ትጸንሻለሽ ተወልጃለሽ ስሙንም ኢየሱስ ትይዋለሽ። ይኸውም አማኞቹን ወገኖቹን ተከታዮቹን ከመከራ ስጋ ከመከራ ነፍስ ከመርገመ ስጋ ከመርገመ ነፍስ የሚያድናቸው በረከተ ስጋ በረከተ ነፍስን የሚያድላቸው እርሱ ካንቺ ይወለዳል አላት። እመቤታችንም እፎኑ ይከውነን ዝንቱ እንዘያም ብርብእሴ ይላል። ይህ ወንድ ሳላውቅ እንዴት ይሆንልኛል አላቸው። አሁን እንደ ዘካርያስ ተጠራጥራ ተከራክራ አይደለም።
ነገር ግን እመቤታችን በመጽሐፍ ኦሪትን ስታነብ መጽሐፈ ኢሳይያስ ምዕራፍ 7 ቁጥር 14 ደርሷታል። እሱን ስታነብ ምን የሚል ቃል አግኝታለች? ወናሁ ድንግል ትጸንስ ወተወልድ ወልደ ወትሰምዮ ስሞ ማን ነው? አማኑኤል። ልብ በሉ። ዝም ብላችሁ በስሜት አትሄዱ። ኢሳይያስ አማኑኤል አለው። ገብርኤልስ ማን አለው? ኢየሱስ አለው። አማኑኤል ማለት ምን ማለት ነው? ከስጋችን ስጋ ከነፍሳችን ነፍስ ነስቶ እግዚአብሔር ከኛ ጋር የሆነ አምላክ ማለት ነው ይላል። ወይም እግዚአብሔር ከኛ ጋር፣ እግዚአብሔር ምስሌነ ማለት ነው ይላል። ቅዱስ ገብርኤል ደግሞ እግዚአብሔር ከኛ ጋር መሆን ብቻ አይደለም አዳኛችን ነው። ኢየሱስ ማለት መድኃኒት ነው። ስለዚህ መድኃኒትን ትወልጃለሽ አላት ይላል። ሉቃስ ደግሞ ሲጽፍልን 2 ላይ አሁንም መልአኩ ቅዱስ ገብርኤል በቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ ሲወለድ እረኞቹን ወርዶ ምንድን ነበር ያላቸው? ዛሬ ለዓለሙና ለእናንተ የሚሆን ደስታን እነግራችኋለሁ ካላቸው በኋላ ምንድን ነበር ያለው? መድኃኒት ተወልዶላችኋል ብሎ ተናገረ። ተመልከቱ፣ 3 ትንቢቶችን እናያለን። ኢሳይያስ አስቀድሞ አማኑኤል አለው። ገብርኤል በዚህ በናዝሬት ኢየሱስ አለው። አሁንም ገብርኤል ደግሞ የተወለደ ዕለት መድኃኒት አለው። እዚህ ጋር ኢየሱስ ብሎ የተናገረውን እዛ ጋር አጽንቶ በተረዳ ቃል መድኃኒት ተወልዶላቸዋል። መድኃኒነ ተወልደ ነዋ ይእዜኒ ለሰላም ንትለዋ ይላል። መድኃኒታችን ዛሬ ተወለደልን ብሎ በዛው በቤተልሔም ኖሎት መላእክት እነዚህ ደግሞ 70 ሰገል ወይም የጥበብ ሰዎች በአንድ ላይ ሆነው ምድራውያንና ሰማያውያን ዮም ተወልደ ቤዛ ኩሉ ዓለም ዮም ተወልደ ቤዛ ኩሉ ዓለም እያሉ አመስግነዋል። ስብሐት ለእግዚአብሔር በሰማያት ወሰላም በምድር። ለእግዚአብሔር በሰማያት ክብር ይገባዋል፣ ለሰው ልጆችም በመሬት እርቅ ተወጠነ፣ በጎ ፈቃድ ሆነ ብለው በዛ አመስግነዋል። እንግዲህ ከነቢዩ ከኢሳይያስ ጀምሮ በዚህ በናዝሬት ከተነገረው ኢየሱስ ከተባለው ቃል ጀምሮ በቤተልሔም እስኪወለድ ድረስ ናዝሬት ለዚህ ሁሉ ትንቢት መካከለኛ ነበረች። ለመወለድ ጥንቱ መጸነስ ነው። ትንቢት ለተነገረለትም መጸነስ ነው ጥንቱ መካከለኛው። ተወለደ ለማለትም ተጸነሰ ማለት ይቀድማል። ለመጸነስ ደግሞ ብስራት ይቀድማል። ለዚህ ሁሉ ናዝሬት መካከለኛ ቦታ ነች። ስለዚህ ናዝሬት ማለት ብቸኛ ማለት ነው ይላል ሌላው ትርጉም። ናዝሬት ማለት ኢየሱስ ናዝራዊ ንጉሠ አይሁድ ሲለው ብቸኛው ነህ አንተ፣ ሰማያዊ አባት ያለ እናት ከሰማያዊ አባትህ ከአብ የተወለድህ፣ ከምድራዊቷ እናትህ ያለ አባት የተወለድህ፣ 2 ልደት ያለህ ወልደ አብ ወልደ ማርያም ተብለህ የምትጠራ ናምን ክሌተ ልደታ ተብለን እኛ ታላላቆቹ አበው የተናገሩትን ሃይማኖት አጽንተን የምንኖርለት 2 ልደት ያለው ሰማያዊ ልደት ያለ እናት ምድራዊ ልደት ያለ አባት ያለው ብቸኛው ሰው ኢየሱስ ናዝራዊ ነው። ኢየሱስ ናዝራዊ ማለት 2 ልደትን ያለ ዘራቢሲ ያለ ሩካቤ ተጸንሶ መወለድን፣ ቅድመ አብ ዓለም ሳይፈጠር ቅድመ ዓለም ከአብ መወለድን፣ ዓለም ከተፈጠረ በኋላ 5500 ዘመን ሲፈጸም ከእመቤታችን ከቅድስት ድንግል ማርያም በብስራተ መልአክ አማካይነት ተበስራ እመቤታችን ተጸንሶ መወለዱን ያመላክትና ይሄንን ልደት የተወለዱ ከነቢያትም ከሐዋርያትም ከጻድቃንም ከሰማዕታትም የሉም፣ ለዚህ ልደት ብቸኛው አንተ ብቻ ነህ ሲል ኢየሱስ ናዝራዊ ተብሎ ተጠርቷል። አንድም በከተማ ስንሄድ የዓለም መድኃኒት የሰማይና የምድር ፈጣሪ ኢየሱስ ክርስቶስ እንደሚወለድ ትንቢት የተነገረብሽ ብስራት የተነገረብሽ አንቺ ናዝሬት ብቸኛ ነሽ፣ ከሌሎቹ ሁሉ በዓለም ላይ ሁሉ ካሉ ከተሞች ትበልጫለሽ። አንድም ይልና በዓለም ላይ ካሉ ሴቶች ሁሉ ጌታችን መድኃኒታችን ኢየሱስ ክርስቶስን በድንግልና ጸንሰሽ በድንግልና የወለድሽው ማኅተመ ድንግልና ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤታችን ሆይ በዓለም ላይ ካሉ ሴቶች ሁሉ ትበልጫለሽ እያለ ይሄዳል ማለት ነው። እና ይሄ ጠቅለል ያለ መጽሐፍ ቅዱሳዊ ትምህርቱ ነው። ገለጻ የሚባል ነገር አለ። ይሄ የጋይድ ትምህርት ታውቃላችሁ አይደለም? ጋይድ ማለት ሰዎቹን ማሳየት ማመላከት ነው፣ ማስተማር አይደለም። አሁን ወደ ጋይድ ትምህርቱ ነው የምሄደው። ይህ ቦታ ከብስራቱ ቤተ መቅደስ የ2 ኪሎ ሜትር ተኩል ርቀት አለው። ምንድነው የሚባለው? ሜሪ ስፕሪንግ ወይንም ማዕያን ማርያም ይባላል። እና ይህ ቦታ የግሪኮች ይዞታ ነው።
የቅዱስ ጊዮርጊስና የእመቤታችን ታቦት አለው። ዋናው መሰረቱ እመቤታችን መጀመሪያ ጊዜ ብስራቱን የሰማችው እዚህ ቦታ ላይ ስለሆነ ውሃ ስትቀዳ ለተጠማ ውሻ ራርታ በወርቅ ጫማዋ ያጠጣችበት ቦታ ስለሆነ ርኅሪተ ሕሊና ከተሰኘችበት ቦታ አንዱና የመጀመሪያው ይሄ ነው። እመቤታችን ኦ ርኅሪተ ሕሊና እየተባለች ትጠራለች እና ይህ ቦታ ታሪኩ ይሄንን የመሰለ ነው። ማዕያን ማርያም፣ ሜሪ ስፕሪንግ፣ የማርያም ምንጭ፣ እመቤታችን ለተጠማ ውሻ በወርቅ ጫማዋ ያጠጣችበት። ከዚህ ቀጥለን ስንሄድ የምናገኘው የብስራቱን ቤተ መቅደስ ነው። የብስራቱን ቤተ መቅደስ ደግሞ እዛው ሂደን እያንዳንዱን ያሰራሩን መቼ እንደተሰራ ማን እንደሰራው እዛው እንነጋገራለን። እስካሁን ለነበረን ጊዜ እግዚአብሔር የተመሰገነ ይሁን።